ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የዲኤስ ነርሲንግ አካዳሚ ተከታታዮች በሙሉ እንዴት ናችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ተትረፍርፎ በዝት ትበልኝ ያልኩ ዛሬ ጥያቄ ልንሰራ አይደለም ዛሬ ትምህርትም ላስተምራችሁ አይደለም የመጣሁት ማለት ነው ዛሬ ዲስከስ የምናደርገው ኔክስት ሲኦሲ ኦር ላይሰንሸር ኤግዛምን በተመለከተ እንዲሁም ደግሞ ኔክስት ኤግዚት ኤግዛም በተመለከተ ኤግዚት ኤግዛም ፓስ ያደረጉ ተማሪዎችን በተመለከተና ኤግዚት ኤግዛም ፓስ ያላደረጉ ተማሪዎችን በተመለከተ የተወሰነ ነገር በዚህ አጭር ቪዲዮ እላችኋለሁ ማለት ነው ስለዚህ ሁሌም እንደምንለው ለቻናላችን አዲስ ለሆናችሁ ሰብስክራይብ ላይክ ኮሜንት ኤንድ ሼር ማድረጋችሁን አትርሱላችኋለሁ ኦኬ የመጀመሪያው ኤግዚት ኤግዛም ፓስ ያደረጉ ተማሪዎችን በተመለከተ ምለው ምንድነው ያው ትንሽም ይሁን ትልቅ እኛም ባቅማችን ስንለፋ ስንደክም ከናንተ እኩል መተናል በርግጥ የናንተን ጥረት ያክል ባንለፋም ማለት ነው ስለዚህ እዚህ ላይ ከናንተ ጀርባ ቤተሰቦች አሉ እንዲሁም ደግሞ ወዳጅ ይኖራል ከዛም በላይ ደግሞ እናንተ ማሳካት የምትፈልጉት ኤግዛም እንደነበር ይታወቃል ስለዚህ ይሄን ኤግዚት ኤግዛም ፓስ ያደረጋችሁ ተማሪዎች እንኳን ደስ ያላችሁ ለማለት እፈልጋለሁ ማለት ነው ለምን ደስ ብሏችሁ እዚህ ቴሌግራም ቻናላችን ላይ ይሄው እዚህ ጋር አስቀምጬላችኋለሁ አዲስ ነርሲንግ አካዳሚ 1 ምናልባት ግሩፑን የማታውቁ ተማሪዎች መቀላቀል ትችላላችሁ ማለት ነው እዛ ላይ ብዙ ደስታችሁን ከአቅሜ በላይ እስከሚሆን ድረስ ገልጻችሁልኛል ለዚህም ከልብ አመሰግናለሁ ማለት ነው ስለዚህ ምን ልላችሁ ነው እንኳን ደስ አላችሁ ስለዚህ ከዛ በመቀጠል ግን እናንተን ፊት ለፊት ከጀርባ ሆኖ ገፍቶ ሲያቆሙ የነበሩ ቤተሰቦችንም ጭምር እንኳን ደስ አላችሁ ለማለት ፈልጋለሁ ማለት ነው ኔክስት ሲኦሲ ያለባችሁ እሱን በተመለከተ ምንድነው የምናደርገው የሚለውን ደግሞ የምናይ ይሆናል ማለት ነው ዛሬ ለእናንተ ኤግዚት ኤግዛም ፓስ ላደረጋችሁ ተማሪዎች ደስታዬን ልገልጽላችሁ ነው የመጣሁት እጅግ በጣም ደስ ብሎኛል እንኳን ደስ አላችሁ ልላችሁ ፈልጋለሁ ማለት ነው ኦኬ ሌላኛው ኤግዚት ኤግዛም ፓስ ያላደረጉ ተማሪዎችን በተመለከተ ነው ምናልባት በደንብ ለፍታችሁ ይሆናል አንዳንድ ጊዜ ኤግዛም አለመቻል አይደለም ኤግዛምን አለማሳካት አትችሉም ወይም አታውቁም ማለት ግን አይደለም አንዳንድ ጊዜ ክስተት አለ ግን ከዚህ ክስተት ለኔክስት ልንማር ይገባል ተማሪዎች ብዙ ጊዜ ከተማሪዎች የሚያጋጥመኝ ነገር ልንገራችሁ ዲፕረስድ ይሆናሉ በጣም ስሜታዊ ይሆናሉ ይረበሻሉ አይነው ፌል መደረግ ይረብሻል ግን ያ ማለት አታሳኩቱም ኔክስት አይሳካም ማለት አይደለም እኔ ታሪክ ልንገራችሁ ከዚህ በፊት ኤግዚት ኤግዛም ፌል ያደረገች ልጅ ሁለተኛውን ዙር ስትፈተን 86 አምጥታ የኛን የኦንላይን ክላስ ከፍተኛ ውጤት ያያዘችበት ራውንድ ነበረ ማለት ነው ስለዚህ ያንንም ማያዝ ይኖርባችኋል ከዚህ በፊት ብዙ ያልተሳካላቸው ተማሪዎች በጣም ብዙዎቹ በከፍተኛ ውጤት በዚህም ዙር አሳክተዋል ይሄን ደግሞ ድራሴ በአይኔ ያየሁት ተማሪዎች ራሳቸው የነገሩኝ ያስተማርኳቸው ተማሪዎች ራሳቸው ናቸው ማለት ነው ያ ማለት ዛሬ ያልተሳካም ማለት ነገ አይሳካም ማለት አይደለም ዛሬ ዝቅተኛ ውጤት መጣ ማለት ነገ ከፍተኛ ውጤት አይመጣም ማለት ግን አይደለም አንድ ነገር ግን ልንገራችሁ እናንተ ኤግዚት ኤግዛም አልተሳካልኝም ብላችሁ ምናልባት ዲፕረስድ ሆናችሁ ቤት ላይ ቁጭ ብላችሁ ወይ ደግሞ ስላለፈው ኤግዛም እያሰባችሁ ያኛው ኤግዛም የሚደርስባችሁ ከሆነ ድጋሚ ይሰብራችኋል ይሄን ስላችሁ በጣም ያዘንኩኝ ነው ለምንድነው ይሄንን ብላችሁ መንቃት ስላለባችሁ ነው ምንድነው ካላችሁኝ ሁለት ነገር ባንዴ ከምትይዙ አንዱን ዛሬ ያዙ ኔክስት አንደኛውን እያያዛችሁ ብትሄዱ ግን እናንተ ኢንጆይ ያደረጋችሁት በጣም ቀላል ነው የሚሆነው ሌላኛው እንዳታሳኩ ያደረጋችሁ እንቅፋት ምን ነበር አንደኛ ምናልባት ታይም አጠቃቀማችሁ ምን ይመስላል ሁለተኛ የእናንተ ዝግጅትስ ምን ይመስላል እነዚህ ነገሮች መቃኘት ያስፈልጋል ሌላኛው ደግሞ ኤግዛሙን ስትሰሩትስ እንዴት ነበር ምን ፓርት ከበዳችሁ ጥያቄው ከበዳችሁ ወይስ ጥያቄው በጣም ቀሏችሁ ነው
እናንተን ፌል እንድትሆኑ ያደረጋችሁ እነዚህን እንቅፋቶች ስትለዩዋቸው የታይም ጋፕ ከሆነ ሰዓታችሁን ታስተካክላላችሁ ማለት ነው ጥያቄው ምናልባት የመጣበት ቴክኒክና እናንተ የተዘጋጃችሁበት መንገድ የተለያየም ከሆነ ከኤግዛሙ ጋር ቴክኒኩን አዘጋጅታችሁ ወይም ደግሞ አስተካክላችሁ ትሄዳላችሁ ማለት ነው ይሄን ያልኩት ለምንድነው በጣም ብዙ ጎበዝ ተማሪዎች በጣም ይዘጋጃሉ በጣም ያነባሉ ገብቶ ኤግዛሙ ሲያዩት እነሱ ባነበቡት ልክ ላይሆን ይችላል አስ ኤነርስ እንዴት መዘጋጀት አለብኝ የሚለው ትምህርትም እንዲወስዱ ፈልጋለሁ ማለት ነው አንድ መልእክት ግን ማስተላለፍ ፈልጋለሁ ዛሬ ላይ የደበራችሁ ተማሪዎች ዛሬ ምናልባት የማያልፍ ቀን የመሰላችሁ ተማሪዎች ያልፋል ይሄን ማወቅ አለባችሁ ለምንድነው ይሄን ያልኳችሁ በትላንትናው ዙር ላይ የወደቁ ተማሪዎች ዛሬ ብዙዎች አልፈዋል ዛሬ እናንተ በዚህ ፌል አደረጋችሁ ማለት ቀጣይ አታልፉ ማለት አይደለም ሌላኛው ኤግዚት ኤግዛም ተደጋጋሚ ወድቅ ያለው ቀጣይ ያስፈትኑኛል የምትሉ ተማሪዎች አሉ እስካሁን ባለው ገደብ አልወጣም አንድ ተማሪ ይሄን ያክል ይፈተን ይሄን ያክል ከተፈተነ በኋላ ያቁም አልተባለም ከዛ ባለፈ ደግሞ ዶክመንት መውሰድ ትችላላችሁ በርግጥ ዶክመንቱ ሲሰጥ መጨረሳችሁን ሙሉ በሙሉ የሚገልጽ ነው ማለት ከዚህ በፊት እኮ ዶክመንት መውሰድ አይቻልም ነበር አሁን ግን መውሰድ ይቻላል በርግጥ ኤግዚት ኤግዛም ማለፍ አለማለፋችሁን የሚገልጽ ዶክመንት ይሰጣል ማለት ነው ዶክመንት መውሰዳችሁ መጨረሳችሁንም መታወቁ በመረጃ መደገፉም ለእናንተ ትልቅ ነገር ነው ማለት ነው ስለዚህ ለኔክስት ቆርጣችሁ ተነሱ እኔም በተቻለኝ መጠን ኔክስት እንድታሳኩ በተቻለኝ መጠን አግዛችኋለሁ እናንተም ግን በደንብ ልታግዙኝ ይገባል በደንብ ጥረት ልታረጉ ይገባል እናንተ ለራሳችሁ ማለት ነው ኦኬ ስለዚህ ይሄንን እንድትሉ ነው ብዙ ማጽናኛ አትፈልጉ አደራ የምላችሁ ነገር ብዙ ሰው እንዲያጽናናችሁ አትጠብቁ ለእናንተ በቅድሚያ ያላችሁት እናንተ ናችሁ እናንተ ስትጠነክሩ ደግሞ ቤተሰቦች ይጠነክራሉ በነገራችን ላይ እናንተ ስትረበሹ ቤተሰብ ነው በጣም የሚረበሸው እናንተ ደስ ይላችሁ ቤተሰብ ነው ደስተኛ የሚሆነው ማለት ነው ስለዚህ ይሄንን በመረዳት ጠንካራ እንድትሆኑም ሪከመንድ አረጋችኋለሁ ማለት ነው ስለዚህ ኤግዚት ኤግዛም ፓስ አለማድረግ ማለት አለመቻል አይደለም አንዳንድ ጊዜ ክስተት ሀፕን ሊያደርግ ይችላል ለኔክስት ግን አሁኑኑ ከዛሬ ጀምራችሁ መንቀሳቀስ ምንድነው የሚያስፈልገው የሚለው ነገር ማየት ይኖርባችኋል ብዙ ማጽናኛ ሰዎች እንደለቅሶ እናንተን እንዲደርሷችሁ አትፍቀዱ እናንተ ወሬ ዲፕሬስድ ከሆናችሁ ብዙ ሰው አይዞሽ ያለ እናንተ ጋር እንዲመጡ እየጋበዛችሁ ነው ማለት ነው ይሄን መጽናኛ ተውት አለመቻል አይደለም ያልኳችሁ ነው ነገ እጥፍ ማሳካት ስለምትችሉ ጠንከር ብላችሁ ወደ ራሳችሁ ተመለሱ ልላችሁ ፈልጋለሁ ማለት ነው ኦኬ ሌላኛው ኔክስት ኤግዚት ኤግዛም በተመለከተ ምናልባት አዲስ ተማሪዎች ካላችሁ ከዚህ በኋላ ጥር ላይ ኔክስት ጥር ላይ ኤግዛም አለ ያንን ኤግዛም ለመውሰድ እየተዘጋጃችሁ ያላችሁ ተማሪዎች እንግዲህ ሁለት አይነት ተማሪዎችን አይታችኋል የተሳካላቸው አሉ ያልተሳካላቸው ተማሪዎችን ተሞክሮ በመውሰድ የተሳካላቸው ተማሪዎችንም ደግሞ ጥሩ መንገዳቸውን በመውሰድ እናንተም እንድታሳኩ ካሁኑ መጀመር ይኖርባችኋል ኤግዛም ያልተሳካላችሁም ተማሪዎች ካሁኑ ወስናችሁ ልትነሱ ይገባችኋል ማለት ነው እኔ ብዙ ጊዜ ተማሪዎች ያጋጥሙኛል ምን ይላሉ ኤግዛም ሲደርስ ነው ማነበው ይላሉ ሲደርስ እኛ እንደ ዕቃ አይደለም አፍሰን የምንወስደው እኮ ትምህርት ነው ለርኒንግ ደግሞ ፕሮሰስ ነው በሂደት ነው የምንማረው እንጂ አንድ ጊዜ እንደ የሆነ ዕቃ ገዝተን ወስደን የምንጠቀመው አይደለም ዛሬ የሆነ ነገር ከያዝን ነገ የሆነ ነገር እንጨምራለን ዛሬ ያዝነው ደግሞ ሲጠፋብን ድጋሚ ክለሳ እናደርጋለን እንደዛ ያያደረግን ሳንጨናነቅ ሪላክስ ያያረግን ከቨር እናደርጋለን ማለት ነው ያላችሁ ጊዜ ዛሬ ነው ስለነገ ነገ እንትላላችሁ ስለዚህ ከዛሬ ጀምራችሁ እንድትሰሩ ሪከመንድ አደርጋችኋለሁ ማለት ነው ኔክስት ኤግዛማችሁ እንግዲህ ጥር ነው ምን ያክል ተዘጋጅታችኋል አይደለም ማለፍ ለመስቀል ለምን አታስቡ ከፍተኛ ውጤት እኔ አስመዘግባለሁ ለምን አትሉም እናንተ እኮ ከኢትዮጵያ ተማሪዎች አንዱ ናችሁ አይደል እንዴ ስለዚህ እኔ ከሚሰቅሉ ተማሪዎች አንዱ እኔ እሆናለሁ ለምን አትሉ እንደዛ ያለ ተማሪ ዛሬውኑ ይጀምር አልፋለሁ ያለ ተማሪ ዛሬ መጀመር ይኖርበታል ማለት ነው ኦኬ ሌላኛው ኔክስት ሲኦሲ ኤንድ ላይሰንሸር ኤግዛም በተመለከተ ነው አሁን ኔክስት ሲኦሲ መች ነው ላይሰንሸር ኤግዛም መች ነው ትሉኛላችሁ ስፔሻሊ ባለፈው ኤግዛም የተሳካላችሁ ኤግዚት ኤግዛም ያለፋችሁ ተማሪዎችና ከዚህ በፊት ላይሰንስ ተፈትናችሁ ያልተሳካላችሁ ተማሪዎች ይሄ ፈተና እናንተን ይመለከታል ማለት ነው ስለዚህ ላይሰንስ
ምዝገባ እስካሁን ኦፊሻሊ ከጤና ሚኒስቴር አልወጣም ይወጣል እሱም በቅርቡ ይወጣል ግን ዋናው ነገር ተዘጋጅቻለሁ ወይ ነው ከዛሬ ጀምራችሁ ለዛም ላይሰንሸር ኤግዛም መዘጋጀት ይኖርባችሁ ይሄ ጥያቄ ከኤግዚት ኤግዛም ለየት የሚያደርገው ኬዝ ቤዝድ ነው ኦሬዲ ሆስፒታል ሄዳችሁ ስለምትሰሩ ለክ ፕራክቲካል ስራ ለመጀመር ስለሚፈቀድላችሁ በዚህ ፈተና ኬዝ ቤዝድ ጥያቄዎች ይዘጋጃሉ ማለት ነው ሞር ራሳችሁን ለዚህ ኤግዛም ማዘጋጀት ይኖርባችኋል ኤግዚት ኤግዛም አድቫንቴጁ ምንድነው በጣም ጥያቄዎች አጫጭር ስለሆኑ ታይም በደንብ የማግኘት እድል አላችሁ ላይሰንሸር ኤግዛም ደግሞ ጥያቄው ኬዝ ቤዝድ ነው ደስ የሚል ኢንተረስቲንግ የሆነ ጥያቄ ነው ግን ታይም ይበላል ማለት ነው ብዙ ተማሪዎች ሲፈተኑ በጣም ፈተና የሆነባቸው ባለፈውም ስንጠይቃቸው ታይም ነው ፈተናው ጥሩ ነበር ግን ጊዜ ያጠረኝ እንደዚህ ያደረኩ የሚሉ ተማሪዎች አሉ ለዛ ደግሞ ካሁኑ መለማመድ ካሁኑ በደንብ ማንበብ ይጠይቃል ማለት ነው ተማሪዎች ለናንተ ያለኝ አድቫይስ ይሄ ነው ማለት ነው ሌላኛው ምናልባት ዲኤስ ነርሲንግ ኦንላይን ክላስ 6 ራውንድ ላይሰንስ በቅርቡ የምትፈተኑ ተማሪዎችና ኤግዚት ኤግዛም ጥር ላይ የምትፈተኑ ተማሪዎች ይሄው ቆንጆ ክላስ አዘጋጅተናል ኤግዚት ኤግዛምም ላይሰንሸር ኤግዛም ብቁ የሚያረጋችሁን ለክ እናንተን በምን መልኩ መዘጋጀት አለባቸው እንዴት ቢሆኑ ብቁ ሊሆኑ ይችላሉ በሚል መልኩ በአዲስ መልኩ ያዘጋጀነው ክላስ ነው ማለት ነው ይሄ ክላስ ግን አደራ የምላችሁ በኋላ ላይ አርፍዳችሁ ስትመጡና በመጀመሪያ ስትጀምሩ አንድ አይደለም ስለዚህ ከተጀመረበት ቀን ጀምሮ መጀመር አለባችሁ አሁንኛ ምዝገባ ላይ ነን ስለዚህ ይሄን ቪዲዮ እንዳያችሁ ዲኤስ ነርሲንግ ኦንላይን ክላስ እፈልጋለሁ ብላችሁ በ0931745423 ላይ ደውላችሁ ክላስ እፈልጋለሁ ማለት ትችላላችሁ ግን ቴሌግራም ላይ ደግሞ @dsnursing ብላችሁ ወይም ደግሞ ይሄን ስልክ ሴቭ አድርጋችሁ ክላስ እፈልጋለሁ ብላችሁ ብትጽፉ ኢሚዲየትሊ በፍጹም ቅንነት የምናስተናግዳችሁ ይሆናል ብዙ ተማሪዎች ተመዝግበው ክላስ እየጠበቁ ነው ክላሱን በቅርቡ ልንጀምር ነው ይሄ ክላስ ሳያመልጣችሁ ፈርስት ዴይ ፈርስት ክላስ ሳያመልጣችሁ ይሄንን ክላስ ጆይን እንድታደርጉ ዛሬውኑ ሪከመንድ አረጋችኋለሁ ኤግዚት ኤግዛም አልተሳካልኝ የምትሉ ተማሪዎች ዛሬውኑ ነው ላይሰንስና ሲኦሲ በቅርቡ ፈተና ያለባችሁ ተማሪዎች ዛሬውኑ ነው ኦኬ ከዚህ በፊት ሲኦሲ ያልተሳካላችሁም ዛሬውኑ ነው ኤግዚት ኤግዛም ደግሞ ለመጀመሪያ ጊዜ የምትወስዱም ተማሪዎች ዛሬውኑ ጆይን እንድታደርጉ ሪከመንድ አደርጋችኋለሁ ማለት ነው አላማችን በእውቀት የተገነባ እውቅና ያለው የጤና ባለሙያ ማፍራት ነው እናንተ በእውቀት ሞር ስትገነቡ በእውቀት ሞር ስዳብሩ እውቅና የሚሰጣችሁ ብዙ ነው ለምሳሌ በዙሪያችሁ ያለ ሰው እውቅና ይሰጣችኋል ትምህርት ሚኒስቴር ሰርቲፋይድ ያረጋችኋል ጤና ሚኒስቴር ሰርቲፋይድ ያረጋችኋል ለምን ፈተናውን ታልፋላችሁ ስለዚህ ለዛ ነው እውቅና የሚባለው መጀመሪያ በእውቀት መገንባት አለብን ማለት ነው ያ ደግሞ ሂደት ነው ስለዚህ እቺን ጊዜ አብረን ኢፌክቲቭሊ እንጠቀም እላችኋለሁ ይሄ ወንድማዊም ምክሬም ጭምር ነው ማለት ነው ስለዚህ እስከዚህ ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰግንኩ እኔ ደግሞ ከናንተ ጋር ቆይታ ያደረኩት ዲኤስ ነበርኩኝ ቴንክ ዩ ቬሪ ማች ሰላማችሁ ይብዛ